እለቱን በታሪክ ስናነሳ ልክ የዛሬ ዓመት ይነሳ ቅዱሱ ከጠርሙሱ እየተባለ የመጨረሻ ሩዋንዳ ስናደርገው ነበር። ይነሳል ቅዱሱ ከጠርሙሱ ተከብሮ መስቀሉ በቃ በሉ። ይነሳል ቅዱሱ ከጠርሙሱ ይነሳል ቅዱሱ ከጠርሙሱ ይነሳል ቅዱሱ ከጠርሙሱ ስንቀውጠው ነበር ምናምን ነገር። አሁን ግን ቢራው 103ኛ ዓመቱን ጨርሶ ወደ 104ኛ ዓመቱ እየተጠጋ ነው። ታይታ የሆነን ህዝቦች ስናሳዝን ግን በጌታ ፍቅርና ምኜ ብዙ ታገያለሁ። ኧረ በስመ አብ ሙዚቃ አላዳምጥም እኔ ኦርቶዶክስ ነኝ። ቦምባስቲክ ሳይድ አይ A few moments later አጫሉ ለኢሬቻ ባይሞት ምን ብሎ የሚዘጥ ይመስልሽ? ማሳን ገላና ከምባቱ እመቤታችን ድንግል ማርያም ኢትዮጵያዊ ነች ይላል። እንዴት ብዬ ሳነብ የተወለደችው ሸዋ ክፍለ ሀገር ደብረ ሊባኖስ አውራጃ በ7 ዓመቷ ልታድግ ሊሳለሙ ወላጆቿ ኢየሩሳሌም ሄደው እዛው ቀሩ። ታዲያ እዛ ምን ወሰዳት እንዳንል ማለት ነው። እንዲህ እየፈጠረም ምን ጽፏል። ከዛ በኋላ ልጇን ደግሞ ወልዳ ወደ ግብጽ ስትሰደድ ወደ ግብጽ ላይ ሆኖ ያማትባል ሕፃኑ ኢየሱስ። ልጄ ሆይ ወደዚህ ቦታ ምንድነው የምታማትበው? አይ ወደዚህ ኢትዮጵያ የምትባል ሀገር አለች፣ እዛ ሀገር ላይ ደጋግ መነኩሴዎች አሉ። በጥቃይ ይሄን ሀገር ልጎብኝ ብላ መጣች። አክሱም 3 ቀን ውላ አድራ ተጋብዛ ሄደች ይላል። የተጻፈ በቀይና በጥቁር ሰው የሚሰማው መጽሐፍ። አክሱም 3 ቀን ውላ አድራ ነው ሄደች ይላል። እኔ ትንሽ የከፋኝ ደብረ ሊባኖስ መታ ቤተሰቦቿን ሳትጠይቅ መሄዷ ነው። ታምረ ኢየሱስ የሚባል መጽሐፍ አለ። The Miracles of Jesus ተአምራት የሚነገሩበት ይሄ መጽሐፍ ሌላ ዓለም የለም፣ እኛ ጋር አለ። ክርስቶስ በሕፃንነቱ ምን ያደርግ እንደነበረ፣ ትምህርት ቤት እንዴት እንደገባ፣ ሕፃንነቱ ምን ያደርግ እንደነበረ፣ ትምህርት ቤት እንዴት እንደገባ። ይሄን ቅዠትህን ሂድና ሌላ ቦታ ሞክረው፣ እቤት በግል ምንድነው የት ምን እንታዘዝ? ማርያም ታማልዳለች አታማልድም? ታማልዳለች አታማልድም? ታማልዳለች ለምትሉኝ ሰዎች ከስንዴው በፊት ወይስ ከስንዴው በኋላ? አቤቱ ከስንዴው በፊት ከሆነ ኢትዮጵያ ውስጥ ላለፈ 3000 ዓመት ክርስትና በነበረበት ዘመን ማርያም ታማልድ ነበር። እስራኤል የምትባል ሀገር ባልነበረችበት ዘመን፣ አሜሪካ የምትባል አውሮፓ የሚባሉ ነገሮች ባልኖሩበት በዛ ዘመን የዛኔ ማርያም ታማልድ ነበር። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት የሰማችሁ ነው። ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁን እመቤቴ በሉ ታውቃለች። ማን ያውቃል? እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም። ውሃ ጠጡኝ ቡርቴ፣ ውሃ ጠጡኝ አቃተኝ። ጅቡ ወስዶት 3 ቀን ያህል ቆይቷል ልጁ። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን የአረካ መንፈስ፣ ወረዳ መንፈስ፣ ጋራ ጎዶ መንፈስ፣ ቀበሌ መንፈስ
ሸሬቶ መንፈስ ተመታ። ጆሮ ካላችሁ በደንብ አዳምጡ። ምድር ላይ የሚኖር አንድ በጣም ኃጢአተኛ ሰው ነበር። ኃጢአት ተብሎ ያልሰራው ኃጢአት የለም። ሁሉንም ኃጢአት ሰርቷል። ከእግዚአብሔር ጋር የተጣላ ሰው ነው እና እዚህ ሰውዬ ሰፈር የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለና ወደ ስራ ሲሄድ ግን ዝም ብሎ ይሳለማል። አንድ ቀን እንደዚህ ተሳለመና እንደው አቡነ ገብረ መንፈስ ቅዱስ እንደ ሰዎቹ እንደው አንድ ቀን ዝክርን ብዘክር እኮ ደስ ይለኛል ብሎ ከልቡ ተማጽኖ የሰውዬ ወደ ስራ ይሄዳል። ከዛ መቼም የማይቀረው ሞት መጣና የሰውዬ ያርፋል። ሲሞት እቺ ነፍስ የትሄደች ሲኦል ልክ ከመግባታች ነፍስ አቡነ ገብረ መንፈስ ቅዱስ እየከለፉ ሄደው ሲኦል መሃል ላይ እሳት ውስጥ ተንበርክከው ኢየሱስ ክርስቶስን እችን ነፍስ አውጣልኝ፣ ዝክርን ብዘክር ብላ ያሰበች ነፍስ ናት። እችን ነፍስ ካላወጣልኝ እኔን ወደ ሲኦል ጨምረኝ ብሎ በእንባ ተማጽነው ያችን ነፍስ ከሲኦል አውጥተው ገነት አስገባል። ኢትዮጵያ በአህያ ብዛት ዓለምን እየመራች ትገኛለች። እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም። ሞክራት አቃለን መፎከር አንፈልግም። በትህትና ውስጥ ስለምንኖር ነው። አንድም ኦርቶዶክስ ሲኦልን አያያትም። እንዲህ ሂዱ፣ እንዲህ እንደዚህ አትሄዱ። እንደዚህ ከሄዳችሁ ኮንታ ትገባላችሁ። እንደዚህ ኮንታ ይሄ እንደዚህ ኮንታ ምን አለ እንደዚህ እንዲህ ሂዱ። እሺ